ወደ አውስትራሊያ በስራ መሄድ ለምትፈልጉ ምንም አይነት ቅድመ ክፍያን ሳትከፍሉ ፍሪ ቪዛ የሆኑ ስራዎችን ከመፈለግ አንስቶ እናንተ ካላችሁበት ሀገር እስከ አውስትራሊያ የምትሄዱበትን ሙሉ ፕሮሰስ የሚጨርሱላችሁ በአውስትራሊያ የሚገኝ ኢንተርናሽናል ኤጀንሲ አለ። እንዲህ ስል ይህ ኤጀንሲ ይህን እድል ለኛ በማመቻቸቱ ምን ጥቅም ሊያገኝ ይችላል ብላችሁ ልታስቡ ትችሉ ይሆናል። እንግዲህ እነዚህ ኤጀንሲዎች ምንም እንኳን ቅድመ ክፍያን አይውሰዱ እንጂ እናንተ ስራ ስትጀምሩ እና ደሞዝተኛ ስትሆኑ ለአገልግሎታቸው ከደሞዛችሁ ላይ በወር የተወሰነ ክፍያን ይቀበላሉ። ዋናው ዓላማቸው በአውስትራሊያ ስራ እየሰራችሁ ለሀገሪቷ ግብርና ታክስ እንድትከፍሉና ብዙ ጊዜ የመስራት ፍላጎት ኖሯችሁ ግን በትራንስፖርት ገንዘብ ማጣት ምክንያት ስራ ለሚያጡ ሰዎች ድጋፍን ለመስጠት ነው። እንግዲህ ሙሉ ስቴፑን ወይም ሙሉ ፕሮሰሱን የማሳያችሁ ይሆናል። ሰላም ጤና ይስጥልን ወደ ተከበራችሁ የሶቲዩብ ቻናል ቤተሰቦች ተመልሰን ተገናኝተናል። እንግዲህ ቅድም በመግቢያ እንደነገርኳችሁ ለዛሬ ይዤላችሁ የመጣሁት ወደ አውስትራሊያ ምንም አይነት ቅድመ ክፍያን ሳትከፍሉ ሙሉ ፕሮሰሳችሁን ሙሉ ጨርሰው ወደ አውስትራሊያ ሄዳችሁ የምትሰሩበትን መንገድ የሚያመቻችላችሁ በአውስትራሊያ የሚገኝ ኢንተርናሽናል የሆነ ኤጀንሲ አሳያችኋለሁ ብያችሁ ነበረ። እዛ ውስጥ ገብታችሁ ስራ ከመፈለግ እንዲሁም ደግሞ አካውንት እንዴት መክፈት ይችላላችሁ የሚሉትን እያንዳንዱን ዲስክሪፕሽኖች የማሳያችሁ ይሆናል። ይህም ቪዲዮ በላፕቶፕ ሆነ በስልክ የምትከታተሉ ምንም አይነት ለውጥ ስለሌለው እኔ የማደርገውን ስቴፕ ባይ ስቴፕ እየተከተላችሁ ማድረግ ትችላላችሁ ማለት ነውና ቀጥታ ወደ ጎግል ላይ ከገባችሁ በኋላ የምታደርጉት እኔ እዚህ ጋር የምጽፈውን ጽፋላችሁ ፊት ለፊት ኮኔክቲንግ ኤጀንሲ ብላችሁ ሰርች ታደርጋላችሁ። ከዛም በመቀጠል እናንተ ጋር እንግዲህ መጀመሪያ ላይ እዚህ ጋር ሊመጣላችሁ ይችላል። እኔ ጋር ግን ወደ ታች ሲሄድ ይሄንን ይመስላል ሎጎዋቸው። ከዛ ከታች ትመጡና ወይም ሎጎ ተመሳሳይ ድንገት ሊኖር ስለሚችል እዚህ ጋር www.connecting.com የሚለውን ታያላችሁ እርግጠኛ ለመሆን። ከዛን ከታች ያለውን ይሄን ትነኩታላችሁ። ሪዳይሬክት አድርጎ ወደ ዌብሳይታቸው አምጥቶናል። ፊት ለፊት እንደምታዩት ይሄ የነሱ ትክክለኛ ኦፊሻል ዌብሳይታቸው ነውና የተለያዩ ዲስክሪፕሽኖችን ማንበብ ከፈለጋችሁ ስለሚሰጡት ጥቅሞችና ብቻ ስለነዚህ ኤጀንሲዎች የተለያዩ መረጃዎችን ማግኘት ከፈለጋችሁ እዚህ ጋር ዲስክሪፕሽን ጽፈውላችኋልና እነዚህን ዲስክሪፕሽኖች ማንበብ ትችላላችሁ። እኔ ዳይሬክት አንዳንድ ነገሮችን ልበላችሁ ስለዚህ ኤጀንሲ። እንግዲህ እዚህ ኤጀንሲ ላይ አብዛኛው ፖስት የሚደረጉት ወይም ይሄ ኤጀንሲ የሚያመጣቸው የስራ ኦፖርቹኒቲ ወይም የስራ ማስታወቂያዎች አብዛኛው ማለት ይቻላል ቪዛ ስፖንሰርሺፕ ናቸው። ይሄ ማለት እናንተ አፕላይ ብታደርጉና ቢሳካላችሁ ቀጥታ ያለምንም ክፍያ ሄዳችሁ ልሰሩባቸው የምትችሉባቸውን ስራዎች ናቸው አምጥተው የሚለቁት። እንዲሁም ደግሞ ይሄ ኤጀንሲ ሙያተኛ ወይም የሰለጠነ ሰራተኞችን ከዓለም አቀፍ እየፈለጉ በተለይ ለተለያዩ ስራ ላወጡ ካምፓኒዎች ወይም ድርጅቶች የሚያገናኝ መሀል ላይ ሆኖ የሚያገናኝ ኤጀንሲ ወይም እንደዚህ እንዴት ነው እንደ ደላላ አይነት ነገር ነውና ሌላው ደግሞ እዚህ ኤጀንሲ ላይ እናንተ አፕላይ ለማድረግ ምንም አይነት ገንዘብ አትከፍሉ። ሌላው እንዲሁም ደግሞ አዲስ የጨመሩት ነገር ምንድነው ከሌሎቹ ኤጀንሲዎች እዚህ ጋር የሚለየው እነሱን ኮንታክት የምታደርጉበት ወይም ከነሱ ጋር የምትነጋገሩበት የቻት ፊቸር አለው ዌብሳይቱ። ከነሱ ጋር ዳይሬክት በውስጥ መስመር ማውራት ትችላላችሁ ኮንታክት የምታደርጉበት። እንዲሁም ደግሞ ስራ የምትፈልጉበት ሁለት አይነት አማራጭ አለ። አንደኛው ምንድነው እዚህ ዌብሳይት ላይ ገብታችሁ እናንተ አካውንት መክፈት ትችላላችሁ። ለምሳሌ አንድ ሰው በሆነ ነገር ተመረቀ ወይም ብቻ በሆነ ስራ መስክ ስራ ፈልጋለሁ ብሎ መጣ ወደዚህ ዌብሳይት። ከዛን ያላችሁ ዶክመንት አለ። በዛ ዶክመንት ተመዘገባላችሁ እዚህ ዌብሳይት ላይ። ከተመዘገባችሁ በኋላ እነዚህ ኤጀንሲዎች ምን ያደርጋሉ? ለእናንተ የሚሆኑ ስራዎችን ፈልገው ያመጣሉ ማለት ነው። ለምሳሌ ስትመዘገቡ እነዚህ ስራዎች ላይ ብሰራ ደስ ይለኛል፣ እነዚህ ስራዎች ላይ ብሰራ ብላችሁ እያንዳንዱን ማስገባት ይጠበቅባቸዋል። ከዛን እናንተ በጠየቃችሁት መሰረት ከእናንተ ዶክመንት ጋር ተመሳሳይ የሆኑ ስራዎችን ያመጡላችኋል። እዛ ላይ ፍቃደኛ መሆናችሁን ለነሱ ትነግራላችሁ። ከዛ የቀረውን ሙሉ ስቴፕ እነሱ ይጨርሱላችኋል ማለት ነውና እንዲሁም ደግሞ ሌላው ሁለተኛው አማራጭ ምንድነው እዚህ ዌብሳይት ላይ ደግሞ ራሳችሁ ስራ መፈለግ ትችላላችሁ። ስራ ሄዳችሁ ከዚህ በፊት ቪዲዮ እንደምለቀው ሰርች እያደረጋችሁ ስራ ፈልጋችሁ እዛ ስራ ላይ አፕላይ ታደርጋላችሁ። አፕላይ ስታደርጉ ደግሞ በዚህ ዌብሳይት ስለሆነ የምትነሱት የዚህኔ ለኤጀንሲዎቹ ይደርሳል። ሙሉ ፕሮሰሱን ኤጀንሲዎቹ ሊያስጨርሷችሁ ወይም ሊያስኬዱላችሁ ይችላሉ ማለት ነውና እንዲሁም ደግሞ እዚህ
ኤጀንሲ ላይ የሚለቀቁት አብዛኞቹ የስራ ማስታወቂያዎች 482 ቪዛ ስፖንሰርሺፕ የሚባል አለ። 482 ማለት ነውና ይሄ ስፖንሰርሺፕ ምንድነው? አብዛኛው አይኤልቲኤስ አያስፈልጉም ወይም አይኤልቲኤስ አይጠይቁም ማለት ነውና ብዙ ጊዜ ለብዙ ሰዎች ተጠቃሚ ያደርጋል። እንዲሁም ሌላው ነገር ደግሞ ምንድነው? አብዛኛው በተለይ አውስትራሊያ ውስጥ በብዛት የሚወጡት የስራ ቫካንሲዎች በግብርና፣ በጤና እንክብካቤ እንዲሁም በአይቲ እና በኢኮኖሚክስ ዘርፍ በጣም ብዙ የስራ እድሎች ስለሚወጡ እነዚህ የስራ እድሎች ላይ መስራት የምትፈልጉ ሰዎች ካላችሁ እዚህ ዌብሳይት ላይ ገብታችሁ ቼክ አፕ ወይም መፈለግ ትችላላችሁ ማለት ነውና እንግዲህ ቀጥታ እንዴት እንደምታደርጉ ስቴፕ ባይ ስቴፕ አሳያችኋለሁ። ይሄን ካልኳችሁ ይበቃል። መጀመሪያ የምታደርጉት ምንድነው? ቀጥታ ቼክ አፕ ታደርጋላችሁ። እያንዳንዱን ነገሮች ማንበብ እንዳይረሳ ወደ ታች ትመጣላችሁ። ዌብሳይታቸው ትክክለኛ ዌብሳይታቸው የኔ ይመስላል። ከምን ጋር ነው የሚሰሩት ነው። ከነሱ ጋር አብረው ኮላብሬት የሚሰሩ ሌሎች ድርጅቶች አሉ። እዚህ ጋር እነሱን ማየት ትችላላችሁ። በጣም ብዙ ናቸው። የመጀመሪያው ስራችሁ ምንድነው? ሪክሩትመንት የሚለውን ቦታ እዚህ ጋር አንዴ ትነካላችሁ። እሱን ስትነኩ ምን ያደርጋል? ቀጥታ ሪዳይሬክት አድርጎ ወደ ቀጣይ ስቴፕ ይወስዳችኋል። እዚህ ጋር ያስመርጣችኋል። ይኸው ኢንጂነሪንግ አለ፣ አውቶሞቲቭ፣ አግሪካልቸር አለ፣ ሄልዝ ኬር አለ፣ ሜዲካል፣ ብቻ በጣም ብዙ አሉ። ስኪልድ አለ፣ በስኪልድ የሆኑ ስራዎች አሉ። እንዲሁም ደግሞ ኢንፎርሜሽን ቴክኖሎጂ የሆኑ ስራዎችም ሊገኙ ይችላሉ። ቅድም ግን እኔ ያልኳችሁ በግብርና፣ በጤና እንክብካቤ፣ በአይቲ እና በኢኮኖሚክስ ዘርፍ ያልኳችሁ አብዛኛው የሚወጣው እነዛ ላይ ነው እንጂ ሌሎች ስራዎች አይወጡም እያልኩኝ አይደለምና እንግዲህ የመጀመሪያው የሚሆነው ምንድነው? እናንተ እዚህ ዌብሳይት ላይ መጣችሁ ስራ በራሳችሁ መፈለግ ከፈለጋችሁ ይሄው ከታች ትመጡና ሰርች ባይ ኪወርድ የሚለው ቦታ ላይ ሰርች ትጽፋላችሁ። አሊያም ደግሞ ከታች እዚህ ጋር ኦል ክላሲፊኬሽን የሚለው እንዲነክታችሁ አንተን ዲፓርትመንት መምረጥ ትችላላችሁ። አግሪካልቸር፣ አውቶሞቲቭ አለ፣ ኢንጂነሪንግ፣ ሄልዝ ኬር፣ ሜዲካል፣ አይቲ እነዚህ አሉ። ከነዚህ ትመርጣላችሁ። ሎኬሽን የሚለው አለ። ያው አውስትራሊያ ውስጥ ያሉ እነዚህ ሎኬሽኖች አሉ ትመርጣላችሁ። ብዙ ጊዜ ግን ኦል ሎኬሽን የሚለው ላይ ብታደርጉ ይመረጣል። ከዛ ሰርች ስታደርጉ በጣም ብዙ የስራ እድሎች ይመጣሉ ማለት ነው። እንግዲህ እስቲ ሪዳይሬክት እያደረገ ነው። ይሄው በጣም ብዙ ስራዎች እዚህ ጋር አሉ። ቼክ አፕ ማድረግ ትችላላችሁ። እዚህ ጋር መታችሁ ቼክ ማድረግ ትችላላችሁ። ይሄን እያሳያችሁ ያለሁት አንደኛው መንገድ ነው። እናንተ በራሳችሁ ሰርች አድርጋችሁ ቼክ አፕ ማድረግ ከፈለጋችሁ ነው። የወጣበት ስራው ፖስት የተደረገበትን ቀን እዚህ ጋር ያስቀምጥላችኋል። ትንሽ ከራቃችሁ ይህን ዙም ላድርገውና እዚህ ጋር ያስቀምጥላችኋል። እንዲሁም ደግሞ ቅድም እንዳልኳችሁ 482 ቪዛ ስፖንሰርሺፕ የሆኑ ስራዎች በሙሉ አይኤልቲኤስ አይጠይቁም። ለዛ አይኤልቲኤስ የሌላችሁ ሰዎች፣ ያልተፈተናችሁ ሰዎች እዚህ ስራ ላይ መታችሁ አፕላይ ማድረግ ትችላላችሁ ማለት ነው። እንግዲህ በጣም ብዙ የስራ ቫካንሲዎች አሉ። ለምሳሌ ዝም ብለን አንደኛውን እንንካው። ይሄ ወደ ታች ተቀምጦላችኋል። ቼክ አፕ ታደርጋላችሁ። አነበባችሁት እንበል። ለእናንተ ወይም ይሄን ስራ እያየ ላለ ሰው ይሆናል ብለን እናስብና የሚመጥናችሁ ከሆነ ዲስክሪፕሽኑን እያንዳንዱን አይታችሁ ምን ታደርጋላችሁ? አፕላይ የሚለውን ትነካላችሁ ማለት ነው። አፕላይ ስታደርጉ ዳይሬክት እናንተ የምታስገቡበትን እያንዳንዱን ዲቴል ኢንፎርሜሽን እዚህ ጋር ያሳያችኋል ማለት ነውና ሁለት አይነት አማራጭ አለ። አንደኛው በእነዚህ ሲክ ዌብሳይት አለ። ከዚህ በፊት አውስትራሊያ የሰራውባቸው ዌብሳይቶች ማለት ነው። በነዛ አሊያም ደግሞ ዳይሬክት እዚህ ጋር አፕሎድ ማድረግ ትችላላችሁ። ለምሳሌ ፈርስት ኔም እዚህ ጋር ታስገባላችሁ። ላስት ኔም፣ ፈርስት ኔም የእናንተንና የአባታችሁን ስም፣ ላስት ኔም የአያታችሁን ስም፣ ኢሜል የራሳችሁን ታስገባላችሁ። ፎን ስልክ ቁጥራችሁን እዚህ ጋር ፎንን ትዘሉትና ወይም ሞባይል የሚለውን ስልክ ቁጥር ታስገባላችሁ። እንዲሁም ወደ ታች ትመጡና እዚህ ጋር አታች የሚለው ቦታ ላይ ለምሳሌ እዚሁ መጻፍ ከፈለጋችሁ ራይት የሚለውን ትነኩትና እዚሁ መጻፍ ትችላላችሁ። ወይም አታች የሚለውን ነኩትና ያዘጋጃችሁትን ለዚህ አሁን ቅድም ለመረጣችሁት የስራ ከላይ የማሳያችሁ ለዚህ ስራ ብቁ ነው ብላችሁ ያዘጋጃችሁትን ከቨር ሌተር እና ረዚሜ ይህን ቹዝ ፋይል የሚለውን ነክታችሁ ታስገባላችሁ ማለት ነው። እንግዲህ ውድ የሶቲቭ ቻናል ቤተሰቦች በስተመጨረሻ ትመጡና አፕላይ ናው ስታደርጉ ምን ይሆናል? ስራውን ላወጣው ካምፓኒ ቀጥታ ይሄዳል ማለት ነው። የዚህኔ ባይ ዲፎልት ምን ይሆናል? ለኤጀንሲውም ስለሚሄድ የቀረውን ነገር ኤጀንሲው ቼክአፕ ያደርግላቸዋል ወይም ፕሮሰሱን ያስኬድላቸዋል ማለት ነው። ሁለተኛው መንገድ ደግሞ ምንድነው? እናንተ ኤጀንሲው ላይ መታችሁ የምትመዘገቡበት መንገድ ነው። ለምሳሌ እዚህ ጋር ይሄ ቅድም ስንገባ ዌብሳይታቸው ነው ብያችኋለሁ አይደለም? እዚህ ጋር ሪክሩትመንት የሚለውን አንዴ ትነካላችሁ። ዘን እንደዚህ ይሆናል። ያው ቅድም ኢንጂነሪንግ፣ አውቶሞቲቭ፣ አግሪካልቸር፣ ሄልዝ ኤንድ ሜዲካል፣ ሳይንቲፊክ ብያችኋለሁና
ይሄ እንደዚህ ከመጣ በኋላ ወደ ታች ስክሮል ታደርጉና ምን አለ እዚህ ጋር ለምሳሌ ቀጣሪዎች ናችሁ ወይስ ስራ ፈላጊዎች ነው? እናንተ ስራ ፈላጊዎች ስለሆናችሁ እዚህኛው ጋር ትመጡና እዚህ ጋር ይሄኛው ጋር ትመጡና ወደ ታች ሁለት አይነት አማራጭ አለ። ሰርች ጆብ። ቅድም እንግዲህ ሰርች ጆብ ማለት እናንተ በራሳችሁ ሰርች አድርጋችሁ የምታመጡት ወይም የምትፈልጉት የስራ ቫካንሲ ወይም የስራ ማስታወቂያ ነው። አሊያም ደግሞ ሰሚት ዩር ረዚሚ ማድረግ ትችላላችሁ። ስራ ሳትፈልጉ ቀጥታ ለኤጀንሲው የእናንተን ዶክሜንት የምታስገቡበት መንገድ ማለት ነው። ኤጀንሲው ራሱ ስራ ፈልጎ ራሱ ወደ እናንተ አምጥቶ ፈቃደኛ ናችሁ አይደላችሁም፣ በዚህ ስራ ላይ አፕላይ አላድርግ ብሎ ይጠይቃችኋል። እንደዚህ አይነት ነገር በራሱ ሰርቶ እንዲያመጣ ከፈልጋችሁ ሰሚት ዩር ረዚሚ የሚለውን ትነካላችሁ ማለት ነው። እሱን ስነካ ቀጥታ ምን ያመጣልናል? ዶክሜንታችሁን የምታስገቡበት ኦፕሽን ያመጣል ማለት ነው። ይኸው መጀመሪያ ላይ ስማችሁን እዚህ ጋር ይጠይቃችኋል። ስማችሁን ከነ አያታችሁ ነው የምታስገቡት። በዚህ አጋጣሚ ፓስፖርት ላይ ያለ ትክክለኛ ስማችሁን ነው የምታስገቡት። በመቀጠል ኢሜይል ታስገባላችሁ። ኢሜይል ስታስገቡ ደግሞ የእናንተ ረዚሚያችሁ ላይ ያለ ኢሜይል ነው የምታስገቡት። እንዲሁም ስልክ ቁጥራችሁን ታስገባላችሁ። ኢትዮጵያ ከሆናችሁ ኢትዮጵያ ውስጥ +251 ነው ኮዱ። እሱን ነክታችሁ ታስገባላችሁ ስልክ ቁጥራችሁን። በመቀጠል ደግሞ እዚህ ጋር ምን አይነት ረዚሚ መሰላችሁ የምትሰሩት? ኢንተርናሽናል የሆኑ ስራዎችን በተለይ እነዚህ በቀላሉ የመልመድ ለስራው በጣም ትጉ ነኝ እንደዚህ ብቻ ራሳችሁን ትንሽ አፕሪሺየት የሚያደርግ ከቨር ሌተር እንዲሁም ደግሞ ረዚሚ ማዘጋጀት ይጠበቅባቸዋል። ስፔሲፊክ ለአንድ ስራ ሳይሆን እናንተ ያላችሁን ዶክሜንት የሚገልጽ ማለት ነው። እዚህ ጋር ረዚሚ የምታዘጋጁት። ከዛ ቹዝ ፋይል የሚለውን ነክታችሁ ታስገባላችሁ። በመቀጠል ቀረ የምትሉት ነገር ካለ ኮመንት መጻፍ የምትፈልጉት ነገር ካለ እዚህ ጋር መጻፍ ትችላላችሁ። እድል ሰጥቷችኋል ኮመንት የምትጽፉበት። በመቀጠል በስተመጨረሻ ሰሚት ታደርጋላችሁ ማለት ነው። የዚህኔ ምን ይሆናል? ለዚህ ኤጀንሲ የእናንተ አካውንት ቀጥታ ሰሚት ይሆናል። ይኸው ከላይ ሰሚት ረዚሚ ይላችኋል ማለት ነው። እንግዲህ ተመዝግባችኋል። እናንተን ዶክሜንት እያየ ቼክአፕ ያደርግላችኋል ማለት ነው። እዚህ ጋር ግን ኮመንት ብላችሁ ስጽፉ ምን ታደርጋላችሁ መሰላችሁ? ቅድም የሆነ ነገር በያችሁ ነበረ። በእነዚህ የስራ ዘርፎች ላይ ባገኝ በጣም የመስራት ክህሎቱ አለኝ ፍላጎቱ አለኝ የሚሉትን አይነት ነገሮች ትጽፉአላችሁ ማለት ነው። እዚህ ጋር እንግዲህ እዚህ ጋር የጻፋችሁትንም አይተው እንዲሁም ደግሞ የምታስገቡትን የረዚሚ የዶክሜንታቸውን አይተው የምትፈልጉትን ስራዎች ያመጡላችኋል ሰርች እያደረጉ ማለት ነውና በራሳቸው። እንግዲህ ውድ የሶቲዩብ ቻናል ቤተሰቦች እንደዚህ እያደረጋችሁ የስራ እድሎችን መፈለግ ወይም ማስፈለግ ትችላላችሁ። ታማኝ ኤጀንሲ ይገኛል ወይ አይገኝም ብላችሁ ስጋት ላይ ያላችሁ ሰዎች ቅድሚያ እናንተ ገንዘባችሁን ከምትበትኑ ወይም ከምታጠፉ ቀጥታ እዚህ ጋር ቅድመ ክፍያ የማይጠይቁ ኤጀንሲዎች ላይ መታችሁ እድላችሁን ብትሞክሩ በጣም አሪፍ ነውና እንግዲህ በመግቢያ እንደነገርኳችሁ ምንም አይነት ቅድመ ክፍያን አትከፍሉም። ግን ወደ ስራው ዓለም ከገባችሁ በኋላ ደሞዝ ስታገኙ ተከፋይ ስትሆኑ እነሱ ለእናንተ ላገለገሉት ወይም ላወጡት ወጪዎች በሙሉ ከየደሞዛችሁ በወር የተወሰነ እየተቆረጠ ገቢ ይሆናል ለነሱ ማለት ነውና እንደነዚህ አይነት አድቫንቴጆች ስላሏቸው ለነሱ እንግዲህ ይጠቀማሉ ማለት ነው።